ሰላም ሰላም እንዴት ናችሁ? ዛሬ የወቅቱ ምርጥ አነጋገሪ አፕሊኬሽን ነው ይዤላችሁ የመጣሁት። በዛ አፕሊኬሽን ሰዎች ብዙ ገንዘብ እየሰሩ የተለወጡበት ያለ አፕሊኬሽን ነው። አፕሊኬሽኑ ላይ ፕሌይ ስቶር ላይ ታገኙታላችሁ። ሀላ ብላችሁ ሰርች ስታደርጉት ይሄ የሚመጣላችሁ አፕሊኬሽን ነው። አውርዱትና ሙሉ ፕሮሰሱን ማሳያቸው ይሆናል ማለት ነው። ሁሉንም ስቴፖች ሚስ ሳታደርጉ ከመጀመሪያው እስከ መጨረሻው በትክክል ለመሙላት ሞክሩ። አፕሊኬሽኑን ስከፍቱት የሚመጡላችሁ እነዚህ ሶስት አማራጮች ናቸው። በመጀመሪያው ሳይን ኢን ዊዝ ጎግል የሚለውን ትመርጣላችሁ እና ኢሜይላችሁን አንደኛውን ኢሜይላችሁን ታስገባላችሁ ማለት ነው። እሺ ወደዚህ ገጽ አስገብቶናል። ከላይ ፎቶችሁን ማስገባት ትችላላችሁ። ከዛ ስማችሁን ከዛ በርዝደይ ከ20 ዓመት በላይ ቢሆን አርጋችሁ ብትሞሉ ታሪፍ ነው። ኢትዮጵያ የሚለው መቀየር ትችላላችሁ። ኢትዮጵያ ውስጥ ያላችሁ ግን ኢትዮጵያ ብታደርጉ ታሪፍ ነው። ከዛ ጀንደር ሜል ኤንድ ፊሜል የሚለውን ከሞላችሁ በኋላ ኢንቫይቴሽን ኮድ እኔ ስለሆነ ኢንቫይት ያደረኳችሁ የኔን አይዲ ታስገባላችሁ 33 28 59 የሚለውን ማለት ነው። ከዛ ሴቭ ትሉታላችሁ። ይሄኛው ከመጣላችሁ አለው ብላችሁ ለፉት። ከዛ ሳይን ኢን አሁን ሁል ጊዜ ሚስ መደረግ የሌለበት ስቴፕ ላይ ደርሰናል። እዚህ ወሳኝ ስቴፕ ላይ መጀመሪያ እንገባለን። ከዛ ወደታች ወረድ ብለን ኤጀንሲ የሚላለ ኤጀንሲ እንነካለን። ከዛ ሁለት አማራጮች አሉ፣ ጆይን ኤጀንሲ የሚልና ክሬት አን ኤጀንሲ የሚል። መጀመሪያ የምንነካው ጆይን ኤጀንሲ። ከዛ ክፍት ቦታው ላይ ኢንቫይት ያደረጋችሁ ሰው ኢንቫይት ያደረኳችሁ እኔ ስለሆንኩ የኔን አይዲ ትጽፋላችሁ 33 28 59 ብላችሁ ፊት ለፊት ያለውን ቼክ ስትሉት ስሜ ይመጣላችኋል፣ ጽኑ ፍቅር የሚል። ከዛ ሰሚት ትሉታላችሁ። ከዛ ኮንፎርም፣ አሁንም ኮንፈርም ትሉታላችሁ። ከዛ ክሬት አን ኤጀንሲ የሚለውን እንጫናለን። ልክ ክሬት አን ኤጀንሲ የሚል ውስጥ እንደገባን መጀመሪያ ላይ የምናስገባው ስማችንን ነው። ስማችንን እስከ አባታችን እናስገባለን። ካንትሪ መጀመሪያ የመረጥ ነው ኢትዮጵያ ስለሚል ኢትዮጵያ እንዳለ ይሆናል። ስልክ ቁጥራችንን እናስገባለን። ከዛ ኮንፊርም እንለዋለን ማለት ነው። ከነበርንበት ቦታ ላይ ባክ ብለን ወደ ኋላ ተመልሰን ሩም እንከፍታለን ማለት ነው። እንዴት ነው ሩም የምንከፍተው? እቺ ምልክት ያደረኩባት ማይክ የምትመስለዋን ነገር እንጫናለን። ከዛ አርታይትል የሚለው ቦታ ላይ ስማችንን እናስገባለን። ብዙ ጊዜ ላያሳልፈን ስለሚችል እስከ አባታችን ብንሞላው አሪፍ ነው። ካሜራ የምትመስለው ላይ ደግሞ ደስ ያለን ፎቶ ማስገባት እንችላለን። ፐርሚሽን የሚጠይቀን ከሆነ ፎቶ ስናስገባ ኦላለው ብትሉት አሪፍ ነው። ከዛ ሌላውን እንዳለ እንተወውና ከዛ ታች መጨረሻው አካባቢ ላይ አናውንስመንት የሚለው ቦታ ላይ ዌልካም ብለን እናስገባና ጉቱ ቻት የሚለውን እንነካለን። አሁን የመጨረሻው ስቴፕ ላይ ደርሰናል። የመጨረሻው ስቴፕ የሚሆነው አንድ ቁጥር ምልክት ያደረኩባት ላይ ተቀምጠን እንደዚህ አይነት ፐርሚሽን የሚጠይቃችሁ ከሆነ ዋይል ዩዚንግ ዚስ አፕ ብላችሁ እለፉት። የቀረን በየቀኑ የምንሰራውን ታስክ የምናስከፍትበት ቦታ ላይ ነው ያለ ነው። ይሄ ምልክት ያደረኩበት ታስክ የሚለው ላይ ቦታ ላይ ከገባን በኋላ ይሄ ደግሞ ምልክት ያደረኩበት ሆት ታስክ የሚለው ላይ እንነካለን። ከዛ በቢጫ ቫሪፋይ የምትላለች እሷን ነክተን ቫሪፋይ የሚለውን ስንነካ ሁለት አማራጮች አሉ። አፕሎድ ፎቶ ኦፍ ዩር ሰልፍ የሚለውን አንድ ፎቶ ተነስተን እናስገባለታለን። ከዛ ይሄን አስገብተን እንደጨረስን ሁለተኛውን ስታርት አውተንቲኬሽን የሚለውን እንጫናለን። ከዛ ልክ አሻንጉሊቷ እንደምታደርገው ታደርጋላችሁ። አፋችሁን ክፈቱ፣ ወደ ግራ ተመልከቱ፣ ወደ ቀኝ ተመልከቱ፣ አይናችሁን ብሊንክ አድርጉ ወይም ደግሞ አይናችሁን ጭፍን ክድን አድርጉ የምትላችሁ ከሆነ ልክ አሻንጉሊቷ እንደምታደርገው ታደርጋላችሁ። ይሄኛው ሞር ብርሃን ያለበት ቦታ ላይ ወይም መብራት ያለበት ቦታ ላይ ብትሆኑ አሪፍ ነው። ከዛ ይሄን ከጨረሳችሁ በኋላ 6 ሴኩሪቲ ፓስወርድ የምታስገበት ቦታ ላይ ትደርሳላችሁ። ይሄንን የራሳችሁን ማትረሱትም በተለይ ደግሞ ገንዘብ ከሰራችሁ በኋላ የምታወጡበት እና ኤክስቼንጅ የምታደርጉበት ስለሆነ ማትረሱትን ፓስወርድ ቢሆን ጥሩ ነው። እንግዲህ ይሄው ሜዳውም ፈረሱም ይሄውላችሁ በየቀኑ 6000 ፖይንት ይሰጣችኋል። እንደምታዩት 1000 2000 2000 1000 አሁን ለምሳሌ እሷ ከጀመረች 52 ደቂቃ ሆኖታል። ለ3 ሰዓት እዛ አፕሊኬሽን ላይ በመሀል እየወጣችሁ ቲክቶክ ማየት ትችላላችሁ፣ ቴሌግራም መጠቀም ትችላላችሁ። ግን አንድ ቁጥር ላይ ተቀምጣችሁ በመሀል እያስቆጠራችሁ ጎ የምትለዋ ሰዓቱ ሲደርስ ወደ ክሌም ትቀየራላችሁ። ከዛ ፖይንታችን መሰብሰብ ነው ማለት ነው። ጥያቄ ካላችሁ ይሄው ቴሌግራሜ በዝም መጠየቅ ትችላላችሁ ማለት ነው።